የኢንተርኔት ተጠቃሚዎችን የግል መረጃ አደጋ ላይ ጣለ አዲስ የክሮም ክፍተት መገኘቱም ተገለጸ። ይህን ተከትለውም ጎግል ለክሮም መረጃ ማፈላለጊያው ብራውዘር በአስቸኳይ ሊተገበሩ የሚገባቸው ለሶስት አደገኛ ክፍተቶች መድፈኛ አዲስ ማሻሻያ ፓች መልቀቁን አስታውቋል። ከመካከል አንዱ በመጥለፍ በመረጃ ጠላፊዎች በንቃት ጥቅም ላይ የዋለ 0 ደቂቃት መሆኑም ታውቋል። የደህንነት ባለሙያዎች እንዳስጠነቀቁት ከሆነም ይህ አደገኛ ክፍተት የመረጃ ጠላፊዎች ኮምፒውተራችንን ወይም ስልካችንን ዘልቀው በመግባት የይለፍ ቃል ሌሎች ሚስጥራዊ መረጃዎችን እንዲሰርቁም የሚያስችል መሆኑም ታውቋል። እስካሁን መለያ ቁጥር CVE ያልተሰጠውና በጉግል የውስጥ መለያ 466192044 ብቻ የሚታወቀው ይኸው ክፍተት በክሮም ተጠቃሚዎች ላይ ከፍተኛ ጉዳት ሊያደርስ እንደሚችል ተገልጿል። ይህ ጥቃት በፈረንጆቹ 2025 ዓ.ም የመጀመሪያ የመረጃ ጠላፊዎች በስፋት ሲጠቀሙበት የተገኘ 8ኛው የክሮም 0 ዴይ ጥቃት መሆኑም ተረጋግጧል። ይህ የሚያሳየው የክሮም ተጠቃሚዎች በተደጋጋሚ የጥቃት ኢላማ መሆናቸውንም ጭምር ነው። ታህሳስ 1 2018 ዓመተ ምህረት የተለቀቀው ይህ ማሻሻያ ከላይ ከተጠቀሰው ከፍተኛ አደጋ በተጨማሪ 2 መካከለኛ ደረጃ የተሰጣቸውን የደህንነት ክፍተቶችም ይደፍናል ተብሎለታል። ሁሉም የክሮም ተጠቃሚዎች የግል መረጃቸው ሳይጠለፍና የባንክ አካውንታቸው አደጋ ላይ ሳይወድቅ ለመከላከል እንዲችሉ ሁሉንም የክሮም የመረጃ መፈለጊያቸውን በአስቸኳይ እንዲያዘምኑ ወይም ደግሞ አፕዴት በጥብቅ ይመከራል። ማሻሻያውን ለመተግበር ወደ ክሮም ሴቲንግ በመግባት ሄልፕ የሚለውን በመምረጥ በመቀጠል አባውት ጎግል ክሮም የሚለውን በመጫን ክሮም የመረጃ ማፈላለጊያዎችን ማዘመን ይችላሉ። መረጃው ከኢንፎርሜሽን መረብ ደህንነት አስተዳደር የተወሰደ ነው።